ጥሩ ምርት ወይም አገልግሎት ኑሮ ግን ደንበኞችን ማሳመን አቅቶህ ያውቃል? ብዙ ሰዎች የሚወድቁት ምርታቸው መጥፎ ስለሆነ ሳይሆን የማሳመን ጥበብ ስለሌላቸው ነው። ዛሬ ማንኛውንም ሰው እሺ የሚያሰኝ ሚስጥር እነግርሃለሁ። በሽያጭ ውስጥ ውጤታማ የማሳመን ዘዴዎችን መረዳት ሻጮች የሽያጭ ግቦቻቸውን እንዲያሳኩ ብቻ ሳይሆን በገበያ ውስጥ ተወዳዳሪነትን እንዲያገኙ ይረዳቸዋል። ከዚህ በታች ልትጠቀምባቸው የምትችላቸው አንዳንድ በጣም ኃይለኛ የማሳመን ዘዴዎችን አቀርብልሃለሁ። አንደኛ፣ የጋራ መግባቢያ ነጥብ ፈልግ። ሰዎች ብዙውን ጊዜ የሚገዙት ከሚወዷቸው ግለሰቦች ነው። ስለዚህ አንድ ሻጭ ከደንበኞች ጋር እውነተኛ ግንኙነት መፍጠር አለበት። የጋራ የሆኑ ነገሮች ላይ እርግጠኛ ካልሆንክ ደግሞ ስለ ፍላጎቶቻቸው፣ ቅድሚያ ስለሚሰጧቸው ጉዳዮችና ምርጫዎቻቸው ጠይቅ። ለእነሱ አስፈላጊ በሆነው ነገር ላይ እውነተኛ ፍላጎት አሳይ። ብሩህ፣ በጋራ ስሜት የተሞላ ትሑትና ሞቅ ያለ አመለካከት ይኑርህ። ሁልጊዜ ፈገግ በል እና ተግባቢ ለመሆን ጥረት አድርግ። ከሁሉም በላይ ሻጭ ከደንበኛ ጋር ፈጽሞ መከራከር የለበትም። ሁለተኛ፣ ጥቅሞችን አሳይ። የምርትህን ወይም የአገልግሎትህን ዋና ዋና ጥቅሞችን አቅርብ። ከደንበኛው ቅድሚያ ከሚሰጣቸው ጉዳዮችና ከሚጠበቀው ነገር ጋር እንዴት እንደሚጣጣም አሳይ። ምርትህ ከተወዳዳሪዎች ጋር ሲነጻጸር ለምን የተሻለ ምርጫ እንደሆነ አጽንኦት ስጥ። ወዲያውኑ ቅናሽ ከመስጠት ተቆጠብ። ይህ ተስፋ የቆረጥክ ወይም ስለ ምርትህ ዋጋ እርግጠኛ ያልሆንክ እንዲመስልብህ ያደርጋል። ሦስተኛ፣ ተቃውሞዎችን ወደ ጠንካራ ጎኖች ቀይር። ደንበኞች ብዙውን ጊዜ ተቃውሞዎችን ያነሳሉ። ስለ ምርትህ ጥልቅ ግንዛቤ መያዝ ለእነዚህ ስጋቶች ውጤታማ ምላሽ ለመስጠት ያስችልሃል። ትችትን ከመቃወም ይልቅ ተቀብለህ ምርትህን እነዚህን ችግሮች እንዴት እንደሚቀርፉ አስረዳ። የምርትህ ባህሪያት የደንበኛውን ህመሞች እንዴት እንደሚቀንሱና ፍላጎቶችን እንዴት እንደሚያሟሉ አሳይ። 4. የቁርጠኝነትና የወጥነት መርህ። ደንበኞች መጀመሪያ ለትንሽ ነገር ቃል እንዲገቡ አበረታታ። አንድ ለትንሽ ነገር ቃል ከገቡ በኋላ በትልቅ ግዢ የመስማማት ዕድላቸው ሰፊ ነው። ይህ ዘዴ የሚሠራው ሰዎች ከቀድሞ ድርጊቶቻቸው ጋር በሚጣጣም መልኩ መመላለስን ስለሚወዱ ነው። 5. ብድር የመመለስ መርህን ተጠቀም። ሰዎች በተፈጥሮ የተደረገላቸውን ውለታ የመመለስ ዝንባሌ ያላቸው። አንድ ሻጭ ደንበኛን ለመርዳት ከተለመደው በላይ ሲጥር ደንበኛው ብዙውን ጊዜ ውለታ ለመመለስ ይነሳሳል። አንዳንድ ጊዜ በወደፊት ጊዜዎች ላይ ቅናሽ በማድረግ ወይም ሌሎች በመንከር ይህን ማድረግ ትችላለህ። የጋራ መረዳዳት በገዢዎችና በሻጮች መካከል መተማመንን ይገነባል። 6. መረጃና ማኅበራዊ ማረጋገጫ አቅርብ። ደንበኞች መረጃ ሲያጡ ወደ ሌሎች ይመለከታሉ። ሌሎች ሰዎች የአሁኑ ደንበኞችን ጨምሮ ምርትህን እንደሚጠቀሙበትና እንደሚያምኑበት ለአዳዲስ ደንበኞች አሳያቸው። ይህ የደንበኞች ምስክርነቶችን ወይም የስኬት ታሪኮችን ሊያካትት ይችላል። ታዋቂ ሰዎች ምርትህን ማስተዋወቃቸው የዚህ መርህ ምሳሌም ነው። 7. የጥቂትነት መርህ። አንድ ምርት ውስን እንደሆነ ወይም ልዩ ቅናሽ በቅርቡ እንደሚያበቃ ለደንበኞች ያሳውቁ። በጥረት ፈጣን ውሳኔዎችን ሊያነሳሳ ይችላል። ሆኖም ተአማኒነትን ለመጠበቅ ስለ ገደቦች ወይም የማብቂያ ጊዜዎች ሐቀኛ መሆንን ያስፈልጋል። እነዚህ የማሳመን ዘዴዎች ስለ ሰው ባህሪ እና የግዢ ስነ ልቦና ካለው ግንዛቤ ጋር ተዳምረው ተከታታይ የሽያጭ ስኬትን ለማግኘት በጣም ቀላል ያደርጉታል። ቀጣይ ደግሞ በማርኬቲንግ ውስጥ የማሳመን ጥበብን እናያለን። 1. ብድር መመለስ። ደንበኞች ስለ አንድ ነገር ጥሩ ስሜት እንዲሰማቸው አድርግ። ማርኬቲንግ ብዙውን ጊዜ በብቃት የሚሰራው ችግሮችን ወይም አሉታዊ ስሜቶችን ከማጉላት ይልቅ አዎንታዊ ስሜቶችን ሲፈጥር ነው። የምርት ስምህን ወይም ብራንድህን ከአነቃቂ ልምዶችና አስደሳች ግንኙነቶች ጋር ለማስተሳሰር ጥረት አድርግ። 2. ባለሥልጣናትና አዋቂነት። ምርት መግዛት የመተማመን አይነት ነው። ሰዎች በተፈጥሮ ታማኝ ባለሙያዎችን ይከተላሉ። ለምሳሌ ምንም ልምድ የሌለው ፒተር የተባለ የአፓርትመንት ክፍል ሊሸጥልህ ቢሞክር በታዋቂ ኩባንያ ከሚደገፍና የ20 ዓመት ልምድ ካለው የሪል ስቴት ባለሙያ ጋር ሲነጻጸር ከእሱ ለመግዛት ያለ ፍላጎት አነስተኛ ይሆናል። 3. የማኅበራዊ ማረጋገጫ። ሰዎች ሌሎች የሚያደርጉትን የማድረግ ዝንባሌ አላቸው። ደንበኞች ምን ማድረግ እንዳለባቸው ከመንገር ይልቅ ሌሎች ደንበኞች በተመሳሳይ ሁኔታ ውስጥ ምን እንዳደረጉ አሳያቸው። ይህ እርግጠኛ አለመሆንን ይቀንሳል እና ወደ ተግባር እንዲገቡ ያበረታታል። 4. ቁርጠኝነት። ደንበኞች በምርት ውሳኔዎች ወይም በብራንድ እንቅስቃሴዎች ውስጥ እንደተካተቱ ሲሰማቸው ጥልቅ ታማኝነት ያዳብራሉ። ትንሽ ተሳትፎ ጀምርና ገንባ። አንድ የደንበኞች ቃል ከገቡ የማርኬቲንግ ጥረቶች በተፈጥሮ ሊሰፉ ይችላሉ። 5. መውደድ። ደንበኞች ከሚወዷቸው ሰዎች የበለጠ ይገዛሉ። የሰው ልጆች በተፈጥሮ ለሚያደንቋቸው፣ ለሚያሞግሳቸውና ዋጋ ለሚሰጧቸው ሰዎች ይሳባሉ። ዋናው ቁልፍ ትክክለኛነትና እውነተኛ ደግነት ነው። ለምሳሌ ደንበኞችን መጋበዝና ሐሳቦቻቸውንና አስተያየቶቻቸውን መጠየቅ ትችላለህ። ይህ መቀራረብና መተማመንን ያጎለብታል። 6. እጥረት። ሰዎች ልዩ ወይም ብርቅዬ ለሆኑ ምርቶች ይሳባሉ። ፈተናው የምርት ስምህ ልዩና ውስን ሆኖ እንዲታይ የማድረግ መንገዶችን መፈለግ ነው።
ይህም ደንበኞች እንዳያመልጣቸው በፍጥነት እርምጃ እንዲወስዱ ያደርጋቸዋል። በደንበኞች አገልግሎት ውስጥ ማሳመን። ደንበኞች እንደተረዳህላቸው ሲሰማቸው ብስጭታቸውን፣ ፍላጎታቸውን ወይም ልምዳቸውን ስታጋራቸው አንተን ለማመን ይበልጥ ክፍት ይሆናሉ። በጥሩ አገልግሎት አማካኝነት መቀራረብ መፍጠር ቀላል ግን ኃይለኛ የማሳመን መሳሪያ ነው። ለደንበኛው ፍላጎት እውነተኛ ሐሳቢነት ሁልጊዜ ግንኙነትህን ሊመራው ይገባል። በድርጊት ላይ ያተኮረና የአሁን ጊዜ ቋንቋን በመጠቀም በኃላፊ ጊዜ ከመናገር ይልቅ ደንበኞችን የበለጠ ውጤታማነት ያሳምናል። እንደ "ይህንን ዕቃ መግዛት ለረጅም ጊዜ ገንዘብህን ይቆጥብልሃል" ያሉ መግለጫዎች ደንበኞች ካለፉ ችግሮች ይልቅ በቅጽበታዊ መፍትሄዎች ላይ እንዲያተኩሩ ይረዳቸዋል። ግልጽ ማብራሪያዎችም የደንበኞችን መተማመን ይጨምራሉ። ደንበኞች ሐሳቦችን በፍጥነት ሲረዱ በአስተያየቶች ዋጋ እንዲያምኑ ይበልጥ ዕድልህን ከፍተኛ ነው። ድግግሞሽን በብልሃት ጥቅም ላይ ሲውል በደንበኞች አገልግሎት ውስጥ ውጤታማ የማሳመን መሳሪያ ሊሆን ይችላል። ግቡም የሚያበሳጭ ወይም አስገዳጅ ሳትመስል ቁልፍ ሐሳቦችን መድገም ነው። ይህን የምታደርገው ትክክለኛ ቃላትን ከመድገም ይልቅ መልእክትን በሌላ አገላለጽ በማቅረብ ነው። ለምሳሌ ግብህ የቡና ማፍያው ጊዜ እንደሚቆጥብ ለደንበኞች ማሳየት ከሆነ የቡና ማፍያው ሁሉንም ነገር በራሱ ስለሚያዘጋጅ ራስን ለሥራ ለመዘጋጀት ተጨማሪ ጊዜ ይኖርሃል ልትል ትችላለህ። ይህ ንግግርም ተፈጥሯዊ በማድረግህ ያንኑ ሐሳብ ያጠናክርልሃል። እስከ መጨረሻው ስላዳመጡን እናመሰግናለን። ቪዲዮውን ላይክ እና ሰብስክራይብ ያድርጉ። እናመሰግናለን።